በመካከላቸው ግን አንድ ሰው አለ። ስሙ አልተጠቀሰም። ታሪኩ ግን ለዘመናት ይነገራል። ይህ ሰው ለ38 ዓመታት በዚያች ስፍራ ኖሯል። 38 ዓመታት። ዛሬ ተወልዶ ዩኒቨርሲቲ ጨርሶ ትዳር ይዞ ልጅ ወልዶ ለአቅመ አዳም የሚደርስበትን ያህል ረጅም ዘመን። እርሱ ግን በዚያች በረንዳ ላይ በዚያች በቆሸሸችና ባረጀች አልጋ ላይ ተጣብቆ ኖረ። በደሌን ሳትመዝን ግባ ብትለኝም ኃጢአቴ ከበደኝ አላራመደኝም። ሰላም ጤና ይስጥልኝ። የጾመ 44ኛው ሳምንት መጻጉዕ ይባላል። ይህ ሳምንት የታመሙ የሚፈወሱበት፣ የተጨነቁ ተስፋ የሚያገኙበትና የፈጣሪ ቸርነት የሚወሳበት ሳምንት ነው። በዛሬው ቪዲዮአችን መጻጉዕ ለምን ተባለ፣ የ38 ዓመቱ በሽተኛ ታሪክና ምስጢሩ ምንድነው የሚሉትን ነጥቦች እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዝርዝር ትምህርቱ እንለፍ። በኢየሩሳሌም በበግ በር አጠገብ በ5 መመላለሻዎች የተከበበች አንዲት ኩሬ ነበረች። ቤተ ሳይዳ ትባላለች። ትርጉሟም የምሕረት ቤት ማለት ነው። በዚች ኩሬ ዙሪያ በብዙ ሺህ የሚቆጠሩ ዕውሮች፣ አንካሶችና ሽባዎች ተስፋ ሰንቀው ይጠባበቃሉ። ምክንያቱም በዓመት አንድ ጊዜ የእግዚአብሔር መልአክ ወርዶ ያችን ኩሬ ሲያናውጣት ቀድሞ የገባው ይፈወሳልና። ከእነዚህ ሁሉ መካከል ግን አንድ ሰው ይለያል። ለ38 ረጅም ዓመታት በአልጋ ላይ ተጣብቆ የኖረ፣ በራሱ መራመድ የማይችል፣ ኩሬው ሲናወጥ ደግሞ የሚረዳው ያጣ ምስኪን። 38 ዓመት ስንት ክረምትና በጋ አለፈ። ስንት ወዳጆቹ ረሱት፣ ስንት ዘመዶቹስ ተስፋ ቆርጠው ተዉት። እሱ ግን በዚያች ጥበብ በጎደላት አልጋው ላይ ሆኖ ወደ ኩሬው እያየ የሚረዳኝ ሰው የለኝም እያለ በዝምታ ያለቅሳል። ነገር ግን የሰው ሁሉ ረዳት፣ የሰው ሁሉ ልጆች ሁሉ ወዳጅ የሆነው ጌታችን ኢየሱስ ክርስቶስ ወደዚህ ስፍራ መጣ። ብዙዎችን አልፎ ወደዚህ ሰው ቀረበ። ጌታ የሕመሙን ርዝማኔ፣ የብቸኝነቱን ጥልቀት ያውቅ ነበር። በፍቅር ዓይን ተመለከተውና አንድ ጥያቄ ያቀረበለት፣ ልትድን ትወዳለህን? ሰውየው ግን የመለሰው መልስ ልብ የሚሰብር ነበር። ጌታ ሆይ፣ ውሃው በተናወጠ ጊዜ ወደ ኩሬው የሚያወርደኝ ሰው የለኝም አለው። እርሱ የፈለገው ወደ ኩሬው የሚወረውረው ሰው ነበር። የቆመው ግን የኩሬው ፈጣሪ የሰው ልጆች ሁሉ ሕይወት መሆኑን አላወቅም ነበር። ጌታም ተነሳና አልጋን ተሸክመ ሂድ አለው። በዚያች ቅጽበት ለ38 ዓመታት የዛሉት ጡንቻዎች በረቱ፣ የሰለሉ አጥንቶች ጸኑ። ያ ረዳት የለኝም ያለው ሰው የዓለምን ረዳት አገኘና አልጋውን ተሸክሞ ሄደ። ይህ 4ኛው የዐቢይ ጾም ሳምንት መጻጉዕ ይባላል። እኛስ ዛሬ በምን አይነት አልጋ ላይ ተኝተን ይሆን? በኃጢአት፣ በጭንቀት ወይስ በተስፋ መቁረጥ? ዛሬም ጌታ ልትድን ትወዳለህን ብሎ ይጠይቀናል። በዛሬው ቪዲዮአችን የዚህን ታሪክ ጥልቅ መንፈሳዊ ምስጢርና ለሕይወታችን የሚሆነውን ትምህርት አብረን እንቃኛለን። ወደ ዝርዝር ሐሳቡ አለፍን። ከኩሬው ዳር እስከ ቤተ መቅደስ። የቤተ ሳይዳ ድባብ። በኢየሩሳሌም የበግ በር አጠገብ ያለችው ያቺ ስፍራ ቤተ ሳይዳ ትባላለች። ትርጉሟ የምሕረት ቤት ነው። ነገር ግን በዚያ ለነበሩት ምስኪኖች ስፍራዋ የምሕረት ብቻ ሳይሆን የትዕግስትና የፈተናም ቦታ ነበረች። 5 መመላለሻዎች በረንዳዎች አሏት። በእነዚህ በረንዳዎች ላይ በመቶዎች የሚቆጠሩ በሽተኞች ተኝተዋል። አይነ ስውራን በጭልታ ተስፋ ውሃው እስኪናወጥ ጆሮአቸውን አቅንተው ይጠብቃሉ። አንካሶች እጃቸውን ወደ ኩሬው ዘርግተው ማን ይረዳኝ ይሆን ብለው ይቃትታሉ። የሰው ልጅ ስቃይ ሁሉ በዚያች ኩሬ ዳር የተሰበሰበ ይመስላል። በመካከላቸው ግን አንድ ሰው አለ። ስሙ አልተጠቀሰም። ታሪኩ ግን ለዘመናት ይነገራል። ይህ ሰው
ለ38 ዓመታት በዚያች ስፍራ ኖሯል። 38 ዓመታት። ዛሬ ተወልዶ ዩኒቨርሲቲ ጨርሶ ትዳር ይዞ ልጅ ወልዶ ለአቅመ አዳም የሚደርስበትን ያህል ረጅም ዘመን። እርሱ ግን በዚያች በረንዳ ላይ በዚያች በቆሸሸችና ባረጀች አልጋ ላይ ተጣብቆ ኖረ። የሰው ልጅ ብቸኝነት። መጻጉዕ በየቀኑ ውሃው ሲናወጥ ያህል መልአኩ መጥቶ ውሃውን ሲያናውጠው ተስፋው ይለመልማል። ነገር ግን ጉልበት የለውም። በደረት እየተሳበ ወደ ኩሬው ለመድረስ ሲታገል ጤነኛ ዘመድ ያላቸው ረዳት ያላቸው ሰዎች ቀድመውት ይገባሉ፣ ፈውሱን ይወስዳሉ። እርሱ ግን ወደ ኋላ ይቀራል። ምናልባት በመጀመሪያዎቹ ዓመታት ቤተሰቦቹ አብረውት ነበሩ ይሆናል። ምናልባት ወዳጆቹ ተራ በተራ ይጠብቁት ነበር ይሆናል። ነገር ግን 38 ዓመት ሲሆነው ሁሉም ሰለቹት፣ ሁሉም ተዉት። የሚረዳኝ ሰው የለኝም የሚለው ቃል የመጻጉዕ ብቻ ሳይሆን ተስፋ የቆረጠው የሰው ልጅ ሁሉ ጩኸት ነበር። የፈጣሪ መገለጥ። በዚያች የተረሳች በረንዳ ላይ ያልተጠበቀ እንግዳ መጣ። ጌታችን ኢየሱስ ክርስቶስ። እርሱ ወደ ኩሬው የመጣው ውሃውን ለማናወጥ ሳይሆን ዓለምን ሁሉ ለማዳን ነው። ጌታ ወደ መጻጉዕ ቀረበ። መጻጉዕ ግን አላወቀውም። ምናልባት እንደ ሌሎቹ ምጽዋት የሚሰጠው ሰው መስሎት ይሆናል። ጌታ ግን ጠየቀው፣ ልትድን ትወዳለህን? ይህ ጥያቄ እንግዳ ይመስላል። 38 ዓመት የታመመው ሰው መዳን እንደማይፈልግ ታስቦ ነው። አይደለም። ጌታ የፈለገው የመጻጉዕን የእምነት ቃል እንዲሰማ ነው። መጻጉዕ ግን አዎ እፈልጋለሁ ከማለት ይልቅ የልቡን ቁስል አወጣ። ጌታ ሆይ ሰው የለኝም አለው። ምንኛ ልብ የሚነካ ቃል ነው! ሰው የለኝም። ነገር ግን ከፊቱ የቆመው ሰው ብቻ ሳይሆን ሰው የሆነው አምላክ እንደሆነ ልብ አላለም። ጌታም ተነሳና አልጋህን ተሸክመ ሂድ አለው። ቃሉ የታዘዘ ቃል ነበር። በዚያች ሰከንድ ለዓመታት የሰለሉ እግሮች ሕይወት ዘራባቸው። መጻጉዕ ተነሳ፣ አልጋውን ተሸከመ። በዓይነ ሕሊናቸው ሳሉት። 38 ዓመት የተሸከመችውን አልጋ አሁን እርሱ ተሸክሞ ሲሄድ። በቤተ መቅደስ የተደረገው ዳግም ግንኙነት። ታሪኩ ግን በዚያ አያበቃም። መጻጉዕ ተፈውሶ ወደ ቤተ መቅደስ ሄደ። ጌታችንም በዚያ አገኘው። ጌታ ሁልጊዜም በቤተ መቅደስ ይገኛል። በዚያም ትልቅ ማስጠንቀቂያ ሰጠው። እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ። ይህ ቃል ትልቅ ምስጢር አለው። የሰው ልጅ ደዌ ሕመም ከሥጋዊ ሕመም በላይ በነፍስ ላይ የሚደርሰው የኃጢአት ቁስል ከባድ መሆኑን ያስተምረናል። መጻጉዕ የሥጋ ፈውስ ብቻ ሳይሆን የነፍስ ማስጠንቀቂያንም አገኘ። ሄዶም ለሰዎች ሁሉ ያዳነኝ ኢየሱስ ነው ብሎ መሰከረ። ማጠቃለያና ለሕይወታችን ዛሬ እኛም በዚህ በዐቢይ ጾም 4ኛ ሳምንት መጻጉዕን ስናስብ ራሳችንን እንጠይቅ። የኛ መጻጉዕነት ምንድነው? ቂም፣ ዝሙት ወይስ ተስፋ መቁረጥ? ጌታ ዛሬም በደጃፋችን ቆሞ ልትድን ትወዳለህን ይለናል። ሰው የለኝም ብለህ አትዘን። የሰው ሁሉ ረዳት፣ የሰው ሁሉ ወዳጅ ክርስቶስ ካንተ ጋር ነው። እርሱ ካለ ከአልጋህ ከችግርህ ትነሳለህ። አልጋህን ያለፈ ታሪክህን ተሸክመ በድል ትሄዳለህ። በዚህ ሳምንት የታመሙ ወገኖቻችንን እንድንጠይቅ፣ ተስፋ ለቆረጡት ተስፋ እንድንሆን ጌታ ይርዳን። ይህንን ቪዲዮ ከወደዳችሁት ለሌሎች ያጋሩት። ያንተ ሥራ ያንተ ሥራ
ያንተ ስራ